እመሰክራለሁ እያልኩ ባለፈው ማክሰኞ ቀን እመጣለሁ እያልኩ ኢቴ ታማ እዛ ምንድን ነው መናሪያ ሰፈር ሄጄ ቀርቻለሁ። ከዛ ዛሬ ደግሞ መጥቼ ምስክርነት መስክሬ ጌታን አመስግኜ እሄዳለሁ ብዬ መጥቻለሁ። ከዛ አንተ ባለፈው ሮብ ቀን ሰው በሌለበት ሰው በሞላበት መስክሪ ስትለኝ እሺ ብዬ ትንሽ ሰው መስክሬ ሄጄ ማለት ጸሎት ላይ ከዛ ዛሬ ደግሞ ለመስገን መጥቻለሁ። እግዚአብሔር ፈውሶኛል። እሱ በዚህ በጡቴ እዚህ ጋር ሲያቃጥለኝ ነበረ፣ በዚህ ጀርባ ላይ ሲያቃጥለኝ ነበረ። ከዛ ከዚህ ቀን ጀምሮ ይሄ ነገር ይቆማል፣ በዚህ የሚያቃጥለው ይቆማል፣ በዚህ ጀርባ የሚያቃጥልሽም ይቆማል ብሎኛል። አሁን ቆሟል፣ ዳና ነኝ። እግዚአብሔር ይመስገን። ኢየሱስ ጌታ ነው። እንደዚህ እያለች ናት። እያመመኝ ነበረ፣ ጀርባዬን ይዞ ጡቴን ይዞ ጡቴ ጋር ውስጥ ላይ እያመመኝ ነበረ። ባለፈው አንተ ጸልየህ ነበር፣ ጡትሽ ጋር ያማሻል፣ ጀርባሽ ላይ ያምሻል ብለሽ ጸልየህ ነበር። እንደጸለይከው አሁንም ይቆማል ብለህ ተናግራል። ከዛን ሰዓት ጀምሮ ቆመ፣ ድኛለሁ፣ ነፃ ወጥቻለሁ እያለች ናት። ይሄን ያደረገ ጌታ ኢየሱስ ነው። ይሄን ያደረገ ጌታ ታዲያ ምን ትይዋለሽ? አመሰግናለሁ ኢየሱስ። ጌታ ይባረክ። ኢየሱስ ጌታ ነው። በቤታችሁ ላይ ድንቅና ታምራት ይሁን። በሕይወታችሁ ላይ ድንቅና ታምራት ይሁን። ከዚህ ወጣችሁ ስትሄዱት ከቤታችሁ በሽታ ይመታ፣ መርገም ይሰበር፣ አዋጅ ይገለበጥ፣ ቤታችሁ ላይ ፓውስ ይሁን፣ ታምራት ይሁን። በኢየሱስም ሆነ።